እንዴ ስሟን ሲያጠፉ ነው ታያለሽ እንዴ? ምን የሚጠፋ ስም አላትና ነው ስሟን አጠፉ የምትዩ? ቱልቱላ ነገር ነሽ አንቺ ደግሞ የእናቱ ልጅ። እውነቱን እንድነግርሽ ትፈልጊያለሽ? እውነቱን ማን እየነገርኩ እኮ ነው። ትቀልጃለሽ እንዴ? ጉዳዩ እኮ እጃችን ላይ ነው ያለው። ባለቤቴ የገዛችው እንጀራ ጀሶ የተቀላቀለበት ስለሆነ ለፖሊስ ሄዳ በመጠቆሟ ፖሊስ መጥቶ ሲያጣራረን እንዴ ጀሶ የተቀላቀለበት መሆኑን ያረጋገጠው። አሁን እንኳን ጀሶም እየተወደደ ነው። ምን ልትቀላቅልበት አስባ ይሆን? ቀጥሉ። ድሮም ጠላት ከሩቅ አይመጣም። ጠላት ከሩቅ አይመጣም ትለኛለች። እሷ ወዳጅ ስለሆነች ነው በጀሶ ያበላችን። ይቺ እናቱ ልጅ ግን ሰጋቱራ ነው የምትቀላቅለው። ለኔ ያስበህ ነው እና ላንቺ ያላሰብኩ ለማን አስባለሁ? የኔ ሁሉ ነገር አንተ ወስላታ ከሌላ ሴት ልጅ መውለድ እንዳልነግርብህ ነው አይደል? ከላይ ከቤት ጀምሮ እዚህ ድረስ እያጣደፋችሁ ለሁለት ያመጣችሁኝ። ወይኔ ሰላም፣ ወይኔ የት ልግባ? እንደፈራሁት ደረሰ። እውነቱ ሲነገርህ ጭራሽ የሸሚዝህን እጅጌ ሰብስበህ ቡቲ ትሰነዝራለህ እኔ ላይ። ትገርማለህ። ሰላም፣ ይህን ባልሽን ግን ብታስጠነቅቁ ይሻላል። እምቢ ካለ ከዚህ በላይ ሊሆን ይችላል። ሄሎ፣ ሰላም አቶ ኢሳያስ፣ እንኳን ለቤት አበቃ። ማሙዬ ነኝ። እንዴ ባለ ሀብቱ አቶ ማሙ እንዴት ነዎት? ትክክል ነህ። እንዴት ነህ? እንዴ አቶ ማሙ ይህ ትልቅ በሀገሪቱ ተጽዕኖ ፈጣሪ የሆነ ስም አላኮራ ብሎት ነው እንዴ ህፃን ስም ያደረጉት? ሰው አቶ ማሞ ሲለኝ ያረጀው ይመስለኛል። አቶ ማሞ ልጆ ጀንበር ጄኒፈር ካላላችሁኝ እያለች ታች ሰፈር ድረስ በጠብጣለች። ምናልባት የእርሶ ተጋብቶባት ነው ማለት ነው። እሱ እንኳን አንተን የሚመለክ ጉዳይ አይደለም። አሁን የደወልኩት እንዴት ነህ ልልህ ነው። አቶ ማሞ ተው፣ ኑሯችን በማህበረሰብ ውስጥ እድሜያችንን ቢመስል ጥሩ አይደለም ይላሉ። ምን ይሆን የምትለኝ ሱዬ? አቶ ማሞ ባለፈው ያችን የመሰለች የልጆቹን እናት ሚስቶን ፈተው ያገቧት የ15 ዓመት ወጣት ሴት ብሩን መንትፋው ስትሄድ ማሞና ሞን ሲያምርኝ ሞና ልጅ ስመኝ ብሬን ይዛው ሄደች ሰው ሳታረገኝ እያሉ እየዘፈኑ ነው አሉ። እኔ ረባ ብር እኮ አልወሰደችም። 6 ሚሊዮን ገደማ ነች። ለነገሩ አሁንም የ13 ዓመት ልጅ ባገኝ አገባለሁ። እያፈላለኩ ነው። የፈጀችውን ትፍጅ። አቶ ማሞ እርስዎ እኮ በማህበረሰቡ ውስጥ ትልቅ እንደመሆነው መጠን ማህበረሰቡን ሊቆጡና ሊገስጹ ነበር የሚገባው። ወይ ለአባቶ እንዳይባል ነገር። አባቴማ በሕይወት የለም። ለነገሩማ እርስዎም እኮ በግድ ነው ያሉት። ምን አይነት ፈተና ውስጥ ነው የወደቅኩት? ፒተር፣ ቅድም ሆስፒታል ውስጥ ከዶክተሩ ጋር ስታወሩ የነበረው ነገር ምንድን ነው? ቆይ ምንድን ነው ስለ ባለቤት ያለ? ለምንድን ነው ከሆስፒታል እንዲወጣ የፈለገው? ሰላምዬ አትጨነቂ። በመጨነቅ ምንም ልታመጪ አትችይም። እያጽናናኸኝ እንደሆነ አውቃለሁ። ግድ የለም ግን ንገረኝ፣ ምንድን ነው ያለ? አውቄዋለሁ፣ በቃ አትንገረኝ። አይተርፍም ማለት ነው። ቤቱ ሰዱትና የምልሽን ግን ለምን አሰሚኝም? ቶ አታጽናናኝ፣ ግድ የለም። አምላኬን በድዬዋለሁ። ኑሮዬን ሲል በሚገባው ልክ እንኳን አላመለኩትም። ወደ እሱ አልጸለይኩም። ጾምና ስግደቴንም ቢሆን ነፍጌዋለሁኝ። አምላኬን በድዬዋለሁ። ወንድሜ ላይ ግን እያሟረትሽ ነው። ነገሩ በፍጹም አንቺ እንደምታስቢው አይደለም። እውነትህን ነው ፒተር? እውነቴን ነው። ባልሽ አይሞትም። ማልልኝ ፒተር፣ እውነትህን ከሆነ ማልልኝ። ሰላምዬ ባልሽ ከደረሰበት የመኪና አደጋ ተርፏል። እኔን ግን የሚያሳስበኝ ሌላ ነገር ነው። በጣም ከባድ ነገር አለ ሰላምዬ። በህይወት የሚተርፍ ከሆነ ሌላ ምን ያሳስባል?
ራሱን መቆጣጠርና መንቀሳቀስ አይችልም እያልከኝ ነው? ይሁን፣ እሱም ቢሆን ግድ የለም፣ ዋናው መትረፉ ነው። እሱ አያሳስብሽ፣ በደንብ ይንቀሳቀሳል። እንዴ ታዲያ ምንድን ነው ችግሩ? መግባት መውጣት ከቻለ ራሱን ችሎ መንቀሳቀስ ከቻለ ስራ መስራት አይችልም ነው? ችግር የለውም፣ እኔ የሚሰራውን እናብቃቀዋለን። እሱ የሚያሳስብ ነገር አይደለም። እንደ ፍላጎቱ መንቀሳቀስ ይችላል፣ ስራውንም መስራት ይችላል። ግን ሌላ አንድ የሚያሳስበኝ ነገር አለ፣ አንድ ትልቅ ነገር። ታዲያ ምንድን ነው? ንገረኛ። አትቀልድብኝ እባክህ ፒተር። አጅሬው አለ እንደዚህ ምን ታደርጋለህ? በአንድ በኩል የሚመጣ ደሞዝ እኮ ምንም ቤተሰብን ማስተዳደር አይችልም። ስለዚህ ሮጥ በልና 2-3 ፓርታይም መስራት አለብህ። አዲስ የወለድከው ልጅ ዝም ብሎ ሮቦት አይደለም። ዳይፐር እና ወተት አምጡ ይላል። ምን አለ ብትተወኝ? ፒተር ስሜትህን ተቆጣጠር እንጂ ችግሩን አንተ አይደለ እንዴ አስቀድመህ ነገርከኝ? ወንድሜ ሌላ ምክር ልምከርህ። ሌላ 3ኛ ጥፋት ሳታጠፋ እዚህ ሞባይል ሱቅ ያላት ልጅ እሷ ሱቅ መመላለሱን ብተው ይሻላል። አዘርዋይስ ሌላ ችግር ነው የሚያጋጥም። ይኸውልሽ ሰላምዬ፣ ኢሳያስ ላይ አካሉ ላይ ምንም አይነት ጉዳት ባያደርስም አእምሮ ላይ ግን መጠነኛ ጉዳት አድርሷል። አሁን መግባት መውጣትም ይችላል፣ ስራ መስራትም ይችላል አላልከኝም እንዴ? ትክክል ነሽ ብዬሻለሁ። ግን አእምሮ ላይ በደረሰው እክል ምክንያት ከአሁን በኋላ የሰማውን ያየውን ምንም የሚደብቀው ነገር የለም። እንቅጭ ቅጯን ነው የሚናገረው። ተመስገን አምላኬ፣ ስላተረፍክልኝ አመሰግናለሁ። ባሌ ብቻ ሳይሆን እኔም ከዚህ በኋላ እውነቱን ነው የምናገረው። ሰላም፣ መጀመሪያ ነገሩን በደንብ ተረጂው። እንደምታውቂው በማህበረሰባችን የሚታወቁ ግን የማይነገሩ፣ የሚነገሩ ግን የማይጻፉ ነገሮች አሉ። አንዳንድ የተገነባ የትዳር አብሮነትን ላለመናድ ዋሽቶ ማስታረቅ ያስፈልግ ይሆናል። በፍጹም ከዚህ በኋላ የምን ውሸት ነው? የምን መደባበቅ ነው? ፈጣሪም ቢሆን አይወደውም። ሰው ይከፋል ብዬ ምንም የሚደብቀው ነገር የለም። ከዚህ በኋላ ሀቋን እውነቷን እንቅጭቅጯን ነው የምናገረው። አይ ሰላምዬ፣ ሀቋን እንቅጭቅጯን ያልሽው ሰላምዬ፣ አሁን ምግብ አምጪና ስጪው። ትንሽ ቆይና ሻወር ይውሰድ፣ መልሶ አረፍ ይበል። ምን ልስራልህ ይሱ? ምን ልስራልህ? አንቺ መልክ ብቻ ደግሞ ምን ሙያ ያለሽና ነው ምን ልስራልህ የምትይው? በቃ እሺ፣ ከታች ፒዛ ነገር ልዘዝልህ። ጎሽ፣ ባይሆን እንደዛ ነው የሚባለው። የምን ሰው ፊት ባለሙያ መስሎ መታየት ነው። አንቺ ራስሽ እኔም እናቴም ሙያ የለንም ትይለ እንዴ? ማን ያስተማረሽ? አሁን ልነሳና ሻወር ልውሰድ። አንቺ ደግሞ ራሴ ላይ የሚደረግ ነገር አምጪልኝ ፈልጊና። ተውኝ፣ ድጋፍ አያስፈልገኝም። አሁን የጤንነት ስሜት እየተሰማኝ ስለሆነ ራሴን ችዬ መሄድ እችላለሁ። ለጊዜው አካላዊ ጉዳት ባይሆንም ይሄ የረዘመው ምላስ ወደ ቦታው እስኪመለስ ድረስ የስነ ምግባርና የአካላዊ ድጋፍ ያስፈልጋል። የኔ እኮ ምላስ የማይገባ ነገር የተናገረ አይመስለኝም። ይልቅ በማይገባ ሁኔታ እየረዘመ ችግር የፈጠረብን የመራቢያ አካልን ተቆጣጠረው። አንተ ፒተር ተው በቃ፣ ራሱን ችሎ ይሄድ። ተው በቃ፣ ቀስ እያልክ ተራመድ። እናታች ወርደን የሚበላ ምግብ ይዘንለት እንምጣ። ታዲያ ምን እናምጣለን? የፈለጋችሁት። ሄሎ ሩችዬ፣ እንዴት ነሽ? ኢሳያስ ከሆስፒታል መውጣቱን ሰምቻለሁ። እንኳን ደስ አለሽ። እንኳን አብሮ ደረሰ ማለቴ እንኳን አብሮ ደስ አለን። በቃ አሁን ውጪ ነኝ። በኋላ ከጓደኞቻችን ጋር ሰብሰብ ብለን መተን እንጠይቀዋለን።
እንዳትመጡ ንፋስ ለመቀበል ይዞ ለወጣ ነው። እንዴ ገና ከሆስፒታል ከመውጣቱ ምንድን ነው የምታንከለኪው? አይ ራሱ ነው ውጭ ስለናፈቀኝ ውጭ እንውጣ ያለን። በዛውም ስለራበው ውጭ መብላት ፈልጎ ነው። ቤት የተሰራ የለም እንዴ? ሰራተኛው እኮ ሄደችብኝ እባክሽ። እና ቴካዌ ኦርደር አታረጊለትም እንዴ? አንቺ እንደውም ሙያ የለሽም። በቃ ሻንቻ ትለፋደጂ። ለራሴ ስንት ሀሳብ አለብኝ። በይ እንግዲህ አይዞሽ ጓደኛዬ። በቃ ወጣ ካላችሁ ስትመለሱ ደውይልኝና እንመጣለን። ዛሬ ማንም እንዳይመጣ፣ ማታ ነው የምንመለሰው። የኔ እህት እኔ ረፍቴ ዛሬ ነው። ሆስፒታል ሆኖ አንድም ቀን እንኳን መጥቼ አልጠየቅኩትም። ባይሆን ቤቱ ገብቶ ልጠይቀው እንጂ። ነገርኩሽ፣ በቃ መምጣት የለብሽም። መቅረት የለብሽም እላለሁ ብለሽ ነው አይደል? ለማንኛውም ሰፈር አካባቢ ነኝ። በቃ እንደውም አሁን እመጣለሁ። አቶ ድንበሩ እንዴት ነህ? ኢሳያስ እንኳን ለቤት አበቃ። ተሽሎ ከሆስፒታል መውጣትን ሰማሁ። አዎ ወደ ቤቴ መጣሁ። እኔማ መጥቼ ጠይቃለሁ እያልኩኝ የጀመርኳትን ቤት ለመጨረስ ወደ ላይ ነው ወርታይ ስል እየመሸው እኮ ነው። ያው ቤተሰሪ እኮ ደም ብቻ አይደለም፣ በአሁን ሰዓት ጊዜም የለውም። ይሁን ግድ የለም። ባለቤቴም ሰፈር የሴቶች እድር ዳኛ ስለሆነች እሷም ጊዜ የላትም። ይቅርታ ባለመምጣቴ። አቶ ድንበሩ አንተ እኮ ከምትመጣ ይልቅ ባትመጣ ነው የሚሻለው። እንዴት? ምን ማለት ነው ኢሳያስ? አቶ ድንበሩ አንተ እኮ ሁልጊዜ የምታወራው ቤት እየሰራ መሆኑን፣ ቤት አላልቅልህ ማለቱን፣ የሲሚንቶ ዋጋ መወደዱን፣ አናጢው አጣሞ ፎርሞርኩን መስራቱን፣ በር ሲገጥም ማሳሳቱን ሁልጊዜ የምትናገረው እኮ ይህንን ነው። እሱዬ ያው እኮ አንተ ቤተሰብ ነህ ብዬ ነው። አቶ ድንበሩ አንተ ደግሞ የቅርብና የሩቅ ሰው ታውቃለህ እንዴ? ላገኘው ሁሉ አይደል እንዴ? ሚስቴ የሴቶች እድር ዳኛ መሆኗን፣ የሴቶችን እድር ቀጥ አርጋ መያዟን፣ ልጄ የሰፈር ኮከብ እግር ኳስ ተጫዋች መሆኑን፣ በኑሮ ውድነት ደሞዝህ ወር ድረስ እንደማያበቃህና ሀብታም ቤተሰቦች እንደሚደጉሙህ ይህን ያህል ታዝበኸኛል እንዴ ኢሳያስ? እንዴ ከዚህም በላይ እንጂ። አብሮ እኮ ቁጭ ብሎ ላዳመጠ ሰው ከዚህ በላይ ልብን ድክም ታረጋለህ። በእውነት እታረማለሁ። እንዳንተ ያለ እውነቱን ተናግሮ ወንድሙን የሚመልስ ሰው ያብዛልን። አሜን አሜን። አቶ ድንበሩ የተረገምክ። አቶ ድንበሩ መርቆ መልሶ እንደገና ይራገማል። ሰው ግን ለምንድን ነው ሚስጥሩን ሲናገሩበት እውነቱን ሲያወሩበት የማይወደው? ግን ስንት ዓመት ለመኖር ነው አስመስለንና ያልሆነውን ሆነን ለመታየት የምንጥረው? እንደዛ ያልኩ ነበር። ቆይ አንዴ መልሼ እደውልልሃለሁ። እንኳን ለቤት አበቃይስ። አመሰግናለሁ ሪች። ስልክሽም አንቺም መቼም እረፍት የላችሁም። የውሽሞችሽ የስልክ ጥሪ ማባሪያ የለውም መቼም አይደል? አረ የስራ ስልክ ነው። እሱን እንኳ ተይው። ገና የሃይስኩል ተማሪ እያለሽ ሁሉ ቤተሰብ መክሮሽ ዘክሮሽ በዚህ ጉዳይ ላይ አልሰማ እንዳልሽ ጓደኛሽ ነግራኛለች። ማን? ሰላም ነው ያለችው ይሄን ነገር? እና ሌላ ጓደኛ አለሽ? የት ናት? መኝታ ቤት ናት አይደል? አንቺ ባንዳ የጓደኛሽ ሚስጥር አሳልፈሽ ትሰጫለሽ? እባክሽ እኔ እንደዛ አላልኩትም። እሱ በሌላ መንገድ ስላተረዳው ነው። አንተ ጓደኛሞችን ልታባላ ነው እንዴ? ምን መሆን ነው ግን አንተ? እኔ የሆነውን እንጂ ያልሆነውን ነገር መቼም አልተናገርኩም። አይ የታየና የተሰማ ሁሉ አይነገርም። ምንም ቢሆን ባንዳ ነሽ። ገመናዬን አሳልፈሽ ነው የሰጣሽው። አንቺ ደግሞ ራስ ምጣጣቱ እኔ ለራሴ ስንት ጭንቀት አለብኝ። አረ እነዚህ ልጆች እንዳይጋደሉ። ሪቺ ኢሳያስ በደረሰበት አደጋ የአእምሮ እክል ገጥሞታል። ስለዚህ ከአሁን በኋላ ሁሉን ነገር ፊት ለፊት ነው የሚናገረው። የሚደብቀው ነገር በፍጹም የለም።
ስለዚህ አንቺ የምትናገሪው ነገር ሁሉ ተጠንቅቀሽ ተናገሪ። እሱስ እሺ አንድ ጊዜ ታሞ ነው። መጀመሪያ እሷ ምን ስትል ነገረችው? ደግሞ ማንም ሊነግረው አይችልም። ጥንዶች ናቸው፣ የፈለጉትን ሊያወሩ ይችላሉ። አሁን አንቺ እሷን የጓደኛሽን ጭንቀት ተረድተሽ ዝም ነው ማለት እስቲ ተባበሪያት። አሁንስ የማስበው ነገር ሁሉ ተዛባብኝ። ሰላምዬ፣ እኛ ታችን ውረድና ቴካዌ ምግብ ይዘንለት እንምጣ። ሪጅ አንቺ ከሱ ጋር ሁኚ። አይዞሽ ሰላምዬ፣ ልበሰፊ መሆንን ይጠይቃል። እስቲ ጠንከር በይ። ፒተር፣ እኔማ እኮ በአንድ ቀን ያረጀው ነው የመሰለኝ። ችግሩ እኮ ቀላል እንዳልሆነ ቀድሜ ያስረድቼሽ ነበር። አንቺ እኮ ስላልገባሽ ነው። እኔማ መች እንደዚህ መሰለኝ። ቆይ አሁን ከሰፈር ሰው ጋር ከዘመዶቼ ጋር እንዴት ነው የምኖረው? ላልተወሰነ ጊዜም ቢሆን የሆነ ገዝታውስ ወስደን እንደብቀዋለን። ያን የመሰለ ልጅ ግን እንደዚህ ሆነ። ሰላምዬ፣ ምን ነው ዝም አልሽ? አይ ምንም፣ እንዲሁ በሀሳቤ እኮ መሰለኝ። ሄሎ ፒተር። ሰላም ይውዬ። ኢሳያስ ጋር አብረን እንሂድ ልልህ ነው የደወልኩት። የሆነ አንድ ቦታ ማለቴ ስራ ነኝ። እኔ አሁን ከስራ ልወጣ ነው። አብረን ብንሄድ አይሻልም? አሁን ለሰላም ደውዬላት ነበረ። ሊናፈሱ ወደ ውጪ እንደሚሄዱ ነግራኛለች። እስኪ ልደውላትና እሄዳለሁ። ነገ እንሄዳለን። ማለቴ አሁን አትቸገሪ፣ ምንም አያስፈልግም። በሰላም ነው? ወንድምህ ከሆስፒታል ወጥቶ ልጠይቅ ልሄድ ነው ስልህ ለምን አትሄጂ ትለኛለህ? ነገ እንሄዳለን ብዬ እኮ ነው ይውዬ። አብረን ብንሄድ አይሻልም? በል አንተ ካልሄድክ እኔ እሄዳለሁ። በል አሁን ለሰላም እኔ ልደውልላት። ሰላምዬ፣ አሁን ወደ አንቺ ከደወለች ስልኳን እንዳታነሽ። ከመጣችና ካገኘችው ነገሮች ሁሉ ድብልቅልቃቸው ነው የሚወጡት። ስለዚህ በቃ እንውጣ ከዚህ። በቃ እንውጣ። አቶ መታፈሪያ ስለደወልክልኝ አመሰግናለሁ። ሁለተኛ ግን መልሰህ እንዳትደውል። አንተንና ያንን አቶ ትዕግስቱን ሳይ በምድር ላይ ጥሩ ሰዎች የጠፉ ነው የሚመስለኝ። ሁለተኛ እንዳትደውል። መታፈሪያ ሳይሆን ማፈሪያ ነው። እናንተ ሁለት ድኩማኖች ምን እያደረጋችሁ ነው? ውጭ ወጥተን መናፈስ አለብን። ታች እኮ ራይድ እየጠበቀን ነው። ቶሎ በል እና ቀስ በሉ እንጂ ምንድን ነው የምታቻኩሉ? ስደበን አንዴ ተሰደቡ ብሎ ነው መቼም። ምን አባቱ ስለሆነ ነው የሚሳደበው? ማን አባቱ አዞት ነው? እናንተ ደግሞ ደደባቱ ነው እንጂ እኔ ስሳደብ አይታችሁኛል። እውነት መናገርና መሳደብን ለይታችሁ ወቁ እንጂ የኔ ቢስ ሙያ የሌለሽ መልክ ብቻ፣ በእውነት እውቀትም የለሽም ነገሩ። አሁን እየለፈለፍክ የምታንጓጥጠው ስድብ አይደለም ማለት ነው? እኔ ተውኝ፣ እውቀት የለሽም ያልኩት እሷን ነው። አንተ ያው ሱሴ ከመሆነ በቀር ቴስታታ እንኳ አለ ነው እንጂ ቴስታታ የምትባል ሰው አይደለም። ቴስታታ አለ። የተሳደብካት ነገር ሁሉ ተጠራቅማ እናወራርዳታለን። እሺ እና ደግሞ እዚህ ጋር ጫማ ናት። ሰላም ደግሞ ምን ሆና ነው ስልክ ማታነሳው? ስልኳን ጥለው ከቤት ወጥታ ይሆን ወይስ ቤት እንግዶች መተውባት ይሆን? ምን ሆና ነው? በቃ ዝም ብዬ ልሂድና ቤት ብጠብቃት ይሻለኛል። በቃ ልሂድ። ስልክሽ 30 ጊዜ ይጠራል ግን አታነሽው። ስልክ ማንሳት ለጊዜው አስፈላጊ አይደለም። አሁን ጊዜው ውድ ባለቤቴን የምንከባከብበት ነው። እንዲህ እያጣደፍሽና እያዳፋሽ እየወሰድሽኝ ውዱ ባሌን መንከባከብ ምናምን ትያለሽ። ወገኛ ህይወት ነች። ቶ አታንሳው፣ እኔም ፈልጋ ነው።
አንተን ከፈለገች በራስ ስልክ ትደውልልሃለች ወይም ደውላለም ሊሆን ይችላል። ባለቤቴን እኮ ማውራት ያለብኝ እኔ ነኝ። ካንተ ይልቅ እኮ እኔን ትቀርባለች። ልክ ነህ። ባለቤትህ ከማንም በላይ አንተን ትቀርባለች። ግን እኮ ደግሞ ስልኬ ከማንም በላይ እኔን ይቀርበኛል። ምክንያቱ ባለቤቱ እኔ ስለሆንኩኝ። ሄሎ ህይወት፣ አሁን ከቤት ወጣን። ስልኩ ዘጋ። በቅጡ ቻርጅ አላረግሹም እንዴ ወይዘሮ ቁንጅና? መልኪቱ ብሎኩ በር ላይ ደርሻለሁ። የት ነህ? አቶ ኢሳያስ እንኳን በሰላም ከሆስፒታል ወጣ። አመሰግናለሁ። አወከኝ አቶ ኢሳያስ? አላወኩሽም። ማን ልበል? የውድነሽ ልጅ ነኝ። ባልትና ቤት እንጀራ የምታከፋፍለው። እንዴ ውድነሽ ነው እንዴ ስሟ? እኔ እኮ ይህን ስሟን አላውቀውም። እርሶ የትኛውን ስሟን ነው የሚያውቁት? እንዴ ጀሶ እኮ እያለች ነው ባለቤቴ ስሟን የምትጠራው። ነገሩ ምን ባለቤቴ ብቻ፣ የሰፈሩ ሰው በሙሉ ጀሶ አይደል እንዴ የሚላት? አንዳንድ ሰዎች ዝም ብሎ ስሟን ሲያጠፉ የምትጋገረው እንጀራ ውስጥ ጀሶ ትጨምራለች እያሉ ያወራሉ። እንዴ ስሟን ሲያጠፉ ነው ታያለሽ እንዴ? ምን የሚጠፋ ስም አላትና ነው ስሟን አጠፉ የምትዩ? ቱልቱላ ነገር ነሽ አንቺ ደግሞ የእናቱ ልጅ። እውነቱን እንድነግርሽ ትፈልጊያለሽ? እውነቱንማ እኔ እየነገርኩ እኮ ነው። ትቀልጃለሽ እንዴ? ጉዳዩ እኮ እጃችን ላይ ነው ያለው። ባለቤቴ የገዛችው እንጀራ ጀሶ የተቀላቀለበት ስለሆነ ለፖሊስ ሄዳ በመጠቆሟ ፖሊስ መጥቶ ሲያጣራረን እንዴ ጀሶ የተቀላቀለበት መሆኑን ያረጋገጠው። አሁን እንኳን ጀሶም እየተወደደ ነው። ምን ልትቀላቅልበት አስባ ይሆን? ቀጥሉ። ድሮም ጠላት ከሩቅ አይመጣም። ጠላት ከሩቅ አይመጣም ትለኛለች። እሷ ወዳጅ ስለሆነች ነው በጀሶ ያበላችን። ይቺ እናቱ ልጅ ግን ሰጋቱራን የምትቀላቅለው። አንቺ ነሽ እንዴ? ደህና ነኝ እርቺ። እንዴት ነሽ? እግዚአብሔር ይመስገን። ቁጭ በይ። እሺ። ምንድን ነው? ሰላም ስደውል ስልኳን አታነሳም። እኔ እንጃ፣ ምናልባት ሳይለንት ሆኖ ይሆናል። ከጴጥሮስ ጋር ግን ኢሳያስን አሁን ይዘውት ወጥቷል። ጴጥሮስም አለ። እሱማ ጭራሽ ስልኩን ዘግቶታል። ይሄ ማይረባ ሂውዬ ባትሪ ዘግቶበት ይሆናል። ከቅድም ጀምሮ እዚህ እንዳልመጣ ለምን እንደሚከለክለኝ አልገባኝም። ምንድን ነው? ችግር አለ? ምን አልሽ? እሺ የተፈጠረ ችግር ካለ ንገሪኝ። አረ ምንም ችግር የለም። እሺ ወዴት ነው ሄዱት? ኢሳያስ ማለት ኢሱ ምግብ ወጣ ብሎ እንዲበላ። በትክክል የት ቦታ እንደሄዱ አታውቂም? አረ በፍጹም እኔ ምንም አላውቅም። ግን ይመለሳሉ። እዚሁ እንጠብቃቸው። አይ ወጣ ልበልና እዚህ አካባቢ ያለ ምግብ ቤት ልፈልጋቸው። ምሳ በልተሻል? ሂዊ ቆይ ምሳ ላቅርብልሽ። አይ በልቼ ነው የመጣሁት። ብሄድ ይሻላል። አይ ርቺ ልሂድ አይሻልም? በቃ ተወደናል። ሄሎ አቶ ንጉሱ እንዴት ነህ? ኢሳያስ ተሽሎ ከሆስፒታል መውጣትህን ሰማሁ። በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ይስጥልኝ። ስልክህን እኮ ስሞክረው ዝግ ሆነብኝ። የባለቤትህን ስልክ አፈላልጌ ያገኘቸው ነው የደወልኩት። ክብረት ይስጥልኝ አለቃ። ሆስፒታል አንድ ቀን እንኳን መጥቼ ሳልጠይቅህ። አቶ ንጉሱ አንተ የመስሪያ ቤቱን ፋይናንስ ለመቦጥቦጥና ሴት ሰራተኞች ጋር ለመማገዝ ስትሯሯጥ ማህበራዊ ጉዳይ እንዴት ይሳካልሃል? አለቃው እኮ ናቸው። በቃ ከስራ መባረሩ ነው። ያንቺንም ዝጊው። ካሁን በኋላ ከማንም ጋር መነጋገር የለበትም። በፍጹም መገናኘት የለበትም። እሺ፣ አዎ ልክ ነህ ፒተር። እንደዛ ባደርግ ነው የሚሻለው። ሰው ስልክ አውርቶ ሳይጨርስ ስልክ አይቀማም። እሺ መቤቲቱ፣ የምትናገረውን ነገር በተቻለ መጠን ለማመዛዘን ሞክር። ነግሬሃለሁ። እንዴት አድርጌ ላመዛዘን? ተናገር በልበል እያለ ከውስጤ እኮ እየገፋኝ ነው።
ወንድሜ እንዴ ሂዊ እንኳን ደህና መጣሽ። ህይወቴ መጣሽ? ሂውዬ ስልክ ስደውል አታነሱ። ምን ሆናችሁ ነው? ስልኬን እኮ ሳይለንት አድርጌው ነበርና አልሰማሁትም። ትንሽ እየተዋከብን ስለነበረ እኮ ነው። ይሱ እንኳን ለዚህ ያበቃ። አመሰግናለሁ። አንከራተታችኝ እኮ። መድከም እኮ አልነበረብሽም። ነገም ተነገ ወዲያም መጥተሽ መጠየቅ ትችይ ነበር። ለእኔ አስበህ ነው? እና ላንቺ ያላሰብኩ ለማን አስባለሁ? የኔ ሁሉ ነገር አንተ ወስላታ ከሌላ ሴት ልጅ መውለድ እንዳልነግርብህ ነው አይደል? ከላይ ከቤት ጀምሮ እዚህ ድረስ እያጣደፋችሁ ለሁለት ያመጣችሁኝ። ወይኔ ሰላም፣ ወይኔ የት ልግባ? እንደፈራሁት ደረሰ። እውነትን ነው ኢሱ? እውነት ነው፣ በደንብ እውነት ነው እንጂ እኔ ጠጋቤና በደንብ አድርጌ እነግርሻለሁ። ረፍ እንጂ ልቀቀኝ።